ሰላም ጤና ይስጥልኝ ውድ የዚዚ ኪችን ተከታዮች በሙሉ እንደምን አላችሁልኝ? እንኳን በሰላም መጣችሁልኝ እያልኩኝ ዛሬ እንግዲህ እንዳያችሁት ምርጥ የሆነ የጾም የተለያየ እንግዲህ ሰርቻለሁኝ ማለት ነው። አሁን ደግሞ ከእናንተ ጋር የምሰራው የምስር ወጥ ይሆናል ማለት ነው። እንዳያችሁት ሽንኩርቱን በደንብ አድርጌ አቁላልቼ ጭርስ አድርጌው ነው ጊዜ እንዳይፈጅባችሁ ያመጣሁት። ያው እንዳያችሁት አንድ ኩባያ ዘይት ጨመርኩበት። ከዛ የምትፈልጉትንም እንደየቤታችሁ መጠን በርበሬ ትጨምራላችሁ። እኔም ይሄንን ጨመርኩና እያየው ደግሞ ትንሽም ጨመርኩበት የሚበቃንን ያህል ማለት ነው። ከዛ ይሄንን በደንብ አድርገን ማሸት ነው። ግን ምንድነው ምስሩን በደንብ ነው ማጥበው። በደንብ ውሃው ነጭ እስከሚወጣ ድረስ በደንብ እሽት አድርጌ አጥቤው በማጥለያ ላይ አድርጌ ከዛ ወደ ጉድጓዳ ሳህን ላይ አስቀምጨዋለሁ ማለት ነው። ከዛም በኋላ ይሄንን በደንብ አድርገን ይኸው እንደምታዩት እሽት እናደርገዋለን። ዝንጅብልና ነጭ ሽንኩርት አብሮ የተፈጨ እሱን የጨመርኩበት። ከዛ ይሄንንም በደንብ ያው እናሸዋለን ማለት ነው። ምስር ስንሰራ ዝም ብለን እጃችን ሳያርፍ ማሸት አያስፈልገውም። ምክንያቱም ይፈራርስና ቡክት ነገር እንዳይልብን ማለት ነው። ውሃችንን ጠብ እያረገን አሸት እናደርገዋለን። እስከሚበስልልን ደግሞ ቶሎ ነው የሚበስለው ማለት ነው። እንደ የእሳቱ መጠን ነው። ከስርም እንዳያርባችሁ ተጠንቀቁ። እና ይኸውላችሁ ውሃ አጠገቡ ደግሞ አፍልታችሁም ታስቀምጣላችሁ ማለት ነው። ፕሮሰሱን በጣም ያፋጥነዋል እንደዚህ ስንሰራ ማለት ነው። በተለይ ከስራ መልስ የምንሰራ ከሆነ እንደዚህ ቶሎ እንዲደርስልን እንፈልግ ከሆነ በጣም አድካሚ ስለሆነ እንግዲህ እንደዚህ ዝግጅት አድርገን ሁሉንም ነገር አጠገባችን አቅርበን ብንሰራው ፕሮሰሱን ቶሎ ብሎ ያፋጥነናል፣ እኛንም ከድካም ይገላግለናል ማለት ነው። ስለዚህ ሁላችሁ እንደምታዩት ሽንኩርቱ ራሱ ልድ ብሏል። ይኸውላችሁ እንደምታዩት እንደዚህ። ስለዚህ ይሄንን እንግዲህ እንደዚህ በደንብ ካበሰልነው በኋላ የአጠብነውን ያዘጋጀነውን ምስራችንን እንጨምርበታለን። ስለምትከታተሉኝ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ላይክ ሼር እያረጋችሁ የምታበረታቱኝ ቤተሰቦቼ ሁሉ በጣም እግዚአብሔር ይስጥልኝ። ሌሎቻችሁም ደግሞ ባካችሁ ጓደኞቻችሁ የምትፈልጉት ሰው ለወዳጆቻችሁ ለዘመዶቻችሁ እንዳያዩት የምትፈልጉ ከሆነ ሼር ላይክ ሰብስክራይብ እንዲያደርጉ ሼር አድርጓቸው። የሁላችሁ ያጠብኩትን ያዘጋጀሁትን ምስር ጨመርኩበት። የሚበቃችሁን ያህል እንግዲህ ማዘጋጀት ነው። ሁላችንም እንደየቤታችን አይደል አሰራራችን። እንግዲህ እንግዲህ እኔን ደግሞ ይኸው እንደዚህ ነው የምሰራው ማለት ነው። ምንም ብዙ ነገር ደግሞ እኮ አይፈልግም። የቅመማ ቅመም ምናምን ትንሽ ኮረሪማን የጨመርኩበት እንዳያችሁት። ይኸው ነጭ ሽንኩርትና ዝንጅብል በቂው ነው። ከዛ ጨው አለው። አቦስቶ ቆንጆ ነው። ከዛ ይሄንን ሞቅ ያለውን ውሃ እንግዲህ እየጨመርንበት አሸት እያረግነው እንደዚህ ፕሮሰሱን እንጨርሳለን ማለት ነው። ክድን እያረግነው በእንፋሎቱ ራሱ ይበስላል ታውቃላችሁ። ስለዚህ ይኸውላችሁ ምን የመሰለ ምስር፣ በጣም ተወዳጅ ምስር፣ ጣፋጭ ምስር እየጣፈጠ ይበላል፣ እየጣፈጠ ያልቃል ነው እኛ ቤት ምስር። ውይ በጣም ቆንጆ ምስር ነው። ያው እንደዚህ አድርገን እንግዲህ ውሃችንን ጠብ እያደረግን እናበስሏለን ማለት ነው። ያው ጊዜ ደግሞ እንዳይፈጅባችሁ ቆረጥ ያው አድርጌ ነው ማቀርበው። ምስር ደግሞ ትንሽ ዘይት ይፈልጋል። ዘይት ይመጣል። በቃኝ ሁላ አይልም ተጨምሮበትም እንደዚህ እና ከስርም እንዳያርባችሁ ተጠንቀቁ።
በተረፈ እንዴት ናችሁ? አማን ነው ወይ? ሰላም ነው ወይ? ሁሉ አማን፣ ሁሉ ሰላም። ጾምስ እንዴት ነው? እንዴት እየሄደ ነው? ሁላችሁ እንግዲህ እንደምታዩት እንደዚህ ውሃ የፈላውን ውሃ እንደዚህ ጨመር እያረኩበት እያሸሁት ነው። አሁን ትንሽ ነው እንግዲህ የቀረው። ጨዋችንን እናስተካክላለን። ኮረሪማችንን እናስተካክልና ይበስላል ማለት ነው። ብዙ አይፈጅም። ታዲያ እሳቱን ቀነስ አድርጉ እንዳያርባችሁ። ብዙ አይነት ነው ማለት የሰራሁት። ጥቅል ጎመን ሰርቻለሁ፣ ጎመን ሰርቻለሁ፣ ቀይ ስርም ሰርቻ አዘጋጅቻለሁ፣ ድንች አልጫ ሰርቻ አዘጋጅቻለሁኝ እና ያው ለእናንተ ያመጣሁት ይሄን ነው ማለት ነው። የሁላችሁ እንደምታዩት አሁን ቀይ ስር ነው ይሄ ማቀርበው። የሁላችሁ ምስሩ በጣም የሁላችሁ በስሏል። ግን እንዴት ነው ምስሩም ደግሞ ያልፈረሰ በጣም ቆንጆ የሚጣፍጥ እጅ የሚያስቆረጥም ነው። ጎመንም የሁላችሁ እንደዚህ ሰርቻለሁኝ በጣም ቆንጆ አድርጌ። ጥቅል ጎመኔንም እንደዚህ አዘጋጅቻለሁ። ድንች ወጤንም በካሮት እንደዚህ አዘጋጅቻለሁኝ። ከዛ ደግሞ ይሄ ምን የመሰለ ቃሪያ ታደርጉና እንግዲህ ያው ማሻመር ነው። ይሄውላችሁ ይሄንን የመሰለ ሆኖ እንደዚህ አርጌ በቆንጆ አቅርቤዋለሁኝ። ትወዱታላችሁ ብዬ አስባለሁኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አርጋችሁ ሰፖርት ብታረጉኝ ደስ ይለኛል ማለት ነው። ስለምትከታተሉኝ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ በተመሳሳይ ፕሮግራም እንግዲህ እስከምንገናኝ ሰላም ሁኑልኝ። ቸርን ሰንብት። ላይክ አድርጉ ፕሊስ፣ ላይክ አድርጉ። ሰውን አይጎዳም ላይክ ማድረግ። ለብዙ ቦታ እንዲደርስ ይሆናል ማለት ነው። ያላየው ሰው እንዲያየው ይሆናል። ስለምትከታተሉኝ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። ባይ ቻው።